السلام عليكم ورحمة الله وبركاته. እንግዲህ ዛሬ ወደ ሀገር ቤት ገብተናል። ማዘርጋ ጾም እንዴት ነው የሚለውን አብረን እናያለን። ይሄው እንግዲህ እንደምታዩት እያፈጠርን እንገኛለን። አልহামዱሊላህ የመጀመሪያ ቀን ጾም ነበርና ይሄ በጣም ደስ የሚል ነበር። አልহামዱሊላህ እንግዲህ ከ3 አመት በኋላ ወደ ቤተሰብ ተመልሼ ከነሱ ጋር እየጾምኩኝ ነው። አልহামዱሊላህ በጣም ደስ የሚል ነው። ወላሂ ሁሌም ቢመቻችና ቤተሰብ ጋር ብንጾም በጣም ደስታ ይኖረዋል። ኢንሻአላህ እንግዲህ ሁላችንም ሁሌም ከቤተሰብ ጋር የምንጾም አላህ ያድርገን። በጣም ደስታ አለው፣ ትልቅ ደስታ። አላህ እንግዲህ ርቃችሁ ያላችሁት አላህ በሰላም ወደ ሀገራችሁ ይመልሳችሁ፣ ለቤተሰቦቻችሁ በሰላም ያብቃችሁ እላችኋለሁ። በጣም ትልቅ ደስታ ያለው ከዚህ በፊት የነበሩትን ራሱ ውጭ በማሳለፌ በጣም ነበር እየቆጨኝ ማለት ነው። አልহামዱሊላህ በጣም ደስታ አለው። እንግዲህ እንደምታዩት ኢፍጣር ላይ ነን። አልহামዱሊላህ እንግዲህ ወደ ተራዊህም እንግዲህ በቀጣይ ቪዲዮ የምናሳያችሁ ይሆናል። ለቤቱ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ላይክ ሼር በማድረግ ደግሞ እንግዲህ እንድትተባበሩን ስንል በአክብሮት እንጠይቃችኋለን። ሰላም አለይኩም ወራህመቱላሂ ወበረካቱ።